ነገሩ ተገለበጠ። መጽሐፍ ቅዱሳችን ሲናገር የአይሁድ ጠላቶች በአይሁድ ላይ ሊሰለጥኑ በነበረ ጊዜ አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ ተብሎ ተጽፏል። በሳውዝ አፍሪካ በተለያየ ከተሞች ለምትኖሩ ወንድሞቼና እህቶቼ የሰራዊት አምላክ እግዚአብሔር በጁን 30 2026 ላይ የታወጀውን አዋጅ እግዚአብሔር ገልብጬዋለሁ ብሎኛል። ነገሩ ተገለበጠ። ለወንድሞቼና ለእህቶቼ አንድ ነገር በኢየሱስ ክርስቶስ ስም ተነብያለሁ። ነገሩ ተገለበጠ። ነገሩ ተገለበጠ። ነገሩ ተገለበጠ። በእናንተ ላይ ጠላት ያወጀው፣ ክፉ ያወጀው፣ አጋንንት ያወጀው፣ በጨለማው የሚነዱ ሰዎች ያወጁት፣ ምቀኞች በተለያየ አይነት መንገድ በእናንተ ላይ የተነሱ ሰዎች ያወጁትን አዋጅ እግዚአብሔር ለበጎ ለወጠው። ነገራችሁ ለበጎ ተቀየረ። ሕይወታችሁ ለበጎ ተቀየረ። አሁን የመጣው ነገር ሁሉ ለበጎ ተቀየረ። ለብዙ ሰዎች የምስራች ይሆናል። ለብዙ ሰዎች ደስታን ይዞ ይመጣል። እንደምትፈሩት ሰዎችም እንዳሉት ሰዎችም እንዳወሩት ሕግ አውጪዎችም የተለያዩ አይነት ሰዎች እንዳሉት አይሆንም። እግዚአብሔር እንዳለው እንዲሁ እንዲሆን አምናለሁ። በኢየሱስ ስም ነገሩ ተገልብጧል። ነገሩ የደፈረሰው ሊጠራ ነው። ነገሩ የተበላሸው ሊስተካከል ነው። የሞተው ለክብር ነው። በጌታ በኢየሱስ ክርስቶስም የእናንተ ነገር ለበጎ ተቀየረ። አሜን ለሚል ይሁንለት።